ማለት ነው። ፕራክቲካል ስራ ወሳኝ ነገር ነው። ከሚመጡ ጥያቄዎች መካከል አንደኛ ኢንጂን ሲስተም ዊል አላይመንት አይቀርም። በስተመጨረሻም የኢንጂን ኮምፖነንቶች ቼክ ካረጋችኋቸው ሲኦሲ ፈተና ዘና ብላችሁ ታልፋላችሁ ማለት። ሌቭል 2 ሲኦሲ ምን አይነት ጥያቄዎች ናቸው የሚመጡት? እንደተለመደው ስለ መኪና አጠቃላይ በጥልቀት የምትማሩበት ትክክለኛው ቻናል ነው። በመጀመሪያ ሲኦሲ ፈተናው ምን ይመስላል? ሲኦሲ የሚረጋገጠው ኖሎጂ ፕላስ ስኪል ፕላስ አቲቲዩድ ነው። ስለዚህ መጽሐፍ ማንበብ ብቻ በቂ አይደለም ማለት ነው። ፕራክቲካል ስራም ወሳኝ ነገር ነው። ከሚመጡ ጥያቄዎች መካከል አንደኛ ኢንጂን ሲስተም፣ 8ቱን የኢንጂን ሲስተሞች ማወቅ ይኖርባችኋል። ቻርጂንግ ሲስተም፣ ስታርቲንግ ሲስተም፣ ኢንቴክ፣ ኤግዞስት፣ ሉብሪኬሽን፣ ኩሊንግ፣ ብሬክ ሲስተም፣ ፊውል ሲስተም ምናምን እነዚህ ማወቅ ይኖርባችኋል። አውቶ ኤሌክትሪሺያኖች ደግሞ ላይቲንግ ሲስተም ትኩረት አድርጉበት። ቴል ላይት፣ ክሊራንስ ላይት፣ ሄር ላይት፣ ተርን ሲግናል ላይት፣ ሃዛርድ፣ ብሬክ ላይት፣ ሆርን፣ ባክአፕ፣ ፍላሽ ላይት አይቀሩም። ሁለተኛ ብሬክ ሲስተም ነው። ዲስክ ብሬክ እና ድረም ብሬክ ልዩነቱን ማወቅ አለባችሁ። ሶስተኛ ላይ ዊል አላይመንት አይቀርም። ስትሪንግ አንግል አላይመንት ከነ ሜዠርመንቱ ጨምሮ ማለት። አራተኛ አንደር ቻንሲ ሲስተም ነው። እነዚህም አይቀሩም። ብሬክ ሲስተም፣ ስትሪንግ ሲስተም፣ ሰስፔንሽን፣ ሾክ አብዘርቨር፣ ዊል ታየር፣ ቦይል ጆይንት ታይሮድ እነዚህ አንደር ቻንሲስ ኢንስፔክሽኖች አይቀሩም ማለት ነው። ትኩረት አድርጉበት። አምስተኛ ፓወር ትሬን ነው። ፓወር ትሬን ሃይላይት ማየት አለባቸው። ክለች፣ ጊርቦክስ፣ ትራንስሚሽን፣ ፕሮፕለር ሻፍት፣ ዲፈረንሻል፣ ድራይቭ ሻፍት እና ሲቪ ጆይንት አካባቢ። በስተመጨረሻም የኢንጂን ኮምፖነንቶችን እንዳለ በሜዠርመንት ሜዠር ታረጋላችሁ። ቨርነር ካሊፐር፣ ማይክሮሜትር እና ፊለር ጌጅ በእነዚህ አማካኝነት ሜዠር ታረጋላችሁ እያንዳንዱን የኢንጂን የሞተር ኮምፖነንት ፓርት ማለት ነው። ስለዚህ አሁን ያልኳችሁን በሙሉ ቼክ ካረጋችኋቸው ሲኦሲ ፈተና ዘና ብላችሁ ታልፋላችሁ ማለት ነው። ያው እንደተለመደው ብዙ ቦታ እንዲደርስ ላይክ ማድረጋችሁን እንዳትረሱ። ቪዲዮ እንዳይረዘም እዚች ጋር እናበቃና በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ በያላችሁበት